ስርዓቱን ትቼ እገባለሁ ወደ አንተ እፈልግሃለሁ 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 ወደ መገኘት እገባለሁ ወደ አንተ ክብርህ ወዳለበት እገባለሁ ወደ አንተ ግርግሩን ትቼ እገባለሁ ወደ አንተ እፈልግሃለሁ 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 አንተን እራባለሁ አንተን እጠማለሁ አንተን እራባለሁ አንተን እጠማለሁ አንተን አመልካለሁ አንተን ፈልጋለሁ ጌታ ሆይ እንፈልጋለን እንራባሃለን እንጠማሃለን አንተ ብቻ መታመኛችን አንተ ብቻ መደገፊያችን አንተ ብቻ ጉልበታችን አንተን ብቻ እናመልካለን መመለክ የሚገባ አንተ ብቻ ነህ መወደድ የሚገባ መፈለግ የሚገባ መናፈቅ የሚገባ አንተ ብቻ ነህ አንተን ብቻ እናመልካለን እግዚአብሔር አምላክን ብቻ አምልክ ተብሎ ተጽፏል አንተን ብቻ እናመልካለን ስራችን አንተን ማምለክ ነው እናመልካለን አሁንም አንተን ማምለክ ይብዛልን ይህንን ጊዜ ራሱ እኛ አምልኳችን ነው ጌታ ሆይ አንተ ቃልን መስማት ከአውራ በግ ስብ ከማቅረብ ይበልጣል ብለሃልና ይህንን ፈልገን በዚህ ተሰብስበናልና ጌታ ሆይ አስተምረን አንዱን የህይወታችንን ክፍል ንካው አንድ መነካት አንድ መቀየር አንድ መለወጥ አንድ እርምጃ መሄድ ይሆንልን ጌታ ሆይ በበጎ ፈቃዳቸው አንተን ህዝብህን ሊያስተምሩ ቃልህን ሊናገሩ በዚህ የቀረቡትን ደግሞ ወንድሞቼን ናትዬንና ተስፍሽዬን ብርክ አርጋቸው ክብሩ ሁሉ ተጠቅልሎ ላንተ ይሁን ሁላችን በፊትህ አለን ጊዜያችንን ባርክልን በጌታ በኢየሱስ ስም አሜን 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 ክብር ለእግዚአብሔር ይሁን ጌታ የተመሰገነ ይሁን እግዚአብሔርን እናመሰግናለን ስለ ብዙ ምህረቱና ቸርነቱ ሁልጊዜ ስንገናኝ ያው ከእግዚአብሔር ምህረት ከእግዚአብሔር ቸርነት የተነሳ እንደሆነ ይገባናል ሁላችንም እና ምህረቱ ቸርነቱ በየዕለቱ አዲስ ነው ከሱ የተነሳ እንኖራለን እንመላለሳለን የሚላል እግዚአብሔር ቃል እና ጌታን ስለዚህ ምሽት ደግሞ እናመሰግነዋለን ዛሬም ደግሞ እንደተለመደው የእግዚአብሔርን ቃል አብረን የምናጠናበት ጊዜ ነው በእውነት ጌታ መንፈስ ቅዱስ ጊዜውን እንዲቆጣጠር እስቲ አንድ ጊዜ ትንሽ ጸሎት አብረን እናድርግ እግዚአብሔር አምላካችን ሆይ እናመሰግናለን ስለነበረን ጊዜ በአምልኮ ደግሞ በፊት እንድንቀርብ ስለረዳሃን ስለታችን ስለ ምህረት እግዚአብሔር ሆይ እናመሰግናለን ነው በታማኝነት ለብዙ አመታት እግዚአብሔር ሆይ ፕሮግራም እየመራች እግዚአብሔር አምላክ ሆይ አንተም እየረዳሃት ስላለ እናመሰግናለን
ጌታ አምላካችን ሆይ አሁን ደግሞ ቃልህን ልንሰማ በፊትህ አለን። የቃሉ ባለቤት አንተ ነህ ጌታ ሆይ። እነሆ ቃልህን በምንከፍትበት ጊዜ ጌታ መንፈስ ቅዱስ ሆይ እያንዳንዳችንን አንተ በመንፈስህ ምራል። ኦ ጌታ ሆይ ስለ ሁሉ እናመሰግንሃለን። ክፉ ሁሉ በስሙ ስልጣን የተያዘ ይሁን፣ የታሰረ ይሁን፣ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። አቤቱ የዘላለም አምላክ እግዚአብሔር ሆይ ቃሉን ላከ ፈወሳቸውም ተብሎ እንደተጻፈ ቃልህ በሚለቀቅበት ጊዜ እግዚአብሔር አምላክ ሆይ እንደዚሁ ደግሞ መንፈሳችንን፣ ነፍሳችንን፣ ስጋችንን፣ ሁለንተናችን ይፈውስ። ክብር ሁሉ ለስም ይሁን ያውና ቅዱስ በሆነው ልጅ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ የተመሰገነ ይሁን። እንግዲህ ዛሬም የምንመለከተው ሮሜ ያው የጀመርነውን ክፍል ነው። ሮሜ 12 ላይ ያለውን ነው። ሮሜ 12 ከቁጥር 3 እስከ 4 ያለውን አብረን እናያለን እና እስቲ እናውጣና እናያለን። ሮሜ ምዕራፍ 12 አንድ ላይ እናንብበው። ያው ከ1 እስከ 4 ያለውን ብናነበውም ያው እየተደጋገመ ስላነበብ ነው የበለጠ ወደ ህይወታችን ይገባል። ያው ባለፈው እንደነገርኳችሁ በሪፎርሜሽን ጊዜ በተለይ አንዳንድ ታላላቅ የእግዚአብሔር ሰዎች ይህንን መጽሐፍ ከመጀመሪያው ቻፕተር እስከ መጨረሻው ቻፕተር ተንበርክከው የሚያነቡ ሰዎች ነበሩ በየዕለቱ የጸሎት ጊዜያቸው እና ምን አይነት ጣፋጭ መጽሐፍ እንደሆነ ምን አይነት አላደለ ጎላ ጎላ ያሉ አንጓ ያላቸውን አላደለ እግዚአብሔርን ሐሳብ የያዘ መጽሐፍ እንደሆነ ከዚህ መረዳት እንችላለን። በቃ መጽሐፍ ቅዱስ ሳመሪ ነው ማለት ይቻላል ነው የሚሉት ብዙ የመጽሐፍ ቅዱስ አዋቂዎች። ምክንያቱም ሁሉን ነገር ስለሚጠቀልል እንዲህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ስራ አንድ እንዳይደለ እንዲህ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። በጣም ድንቅ የሆነ ሐሳብን ነው የያዘው ይህ ክፍል እና ከመጀመሪያው እንዳየነው እንግዲህ እዚህ ላይ ሐዋርያ ጳውሎስ ዲማንድ የሚያደርገው ባለፉት ምዕራፎች ብዙ ጠለቅ ያሉ ትምህርቶችን ካስተማረ በኋላ ፕራክቲካል ወደ ሆነው ያኗኗር ዘይቤ ስንመጣ ምንድነው ማድረግ ያለብን? ሁለንተናችንን ለእግዚአብሔር ማስገዛት ነው። መስዋዕት አድርገን ማቅረብ ነው ያለብን። ሁለንተናችንን አንድም ነገር ሳናስቀር አእምሮአችንን፣ ስሜታችንን፣ ፈቃዳችንን፣ መንፈሳችንን፣ በአጠቃላይ ነፍሳችንን እና ስጋችንን ሁሉ ለአገልግሎት እንድናቀርብ ነው መስዋዕት አድርገን የሱ ሆነ። ምክንያቱም በዋጋ ተገዝታችኋል ይላል። በጌታችን በኢየሱስ ክርስቶስ ደም ነው ሁላችንም የተገዛ ነው እና ስለዚህ እኛ የራሳችን አይደለንም። የራሳችን እንደሆነ አስበን እንዳንመላለስ፣ ነገር ግን እኛ የእርሱ ነን፣ እኛ ለእርሱ ነን። እኛ ሁለንተናችን የእርሱ ስለሆነ ሁልጊዜ ጌታ ሁለንተናችንን ይፈልገዋል። ባለፈው እንዳልኳችሁ የሰው ልብ ብዙ ኮሪደር እንዳለው ቤት ይመሰላል አለ አንድ እግዚአብሔር ሰው እና ሁሉን አስገዝተን ነገር ግን ጥቂት የሆኑ ኮሪደሮችን ወይም ክፍሎችን ባናስገዛ እግዚአብሔር በዛ ደስ አይሰኝም። ምክንያቱም ለኃጢአት ምክንያትን ልንሰጥ ስለምንችል እንዴት ነው
አንድ ቦታ ከረከሰ ሁሉ ነገር ነው የሚረክሰው። አንድ ጊዜ አስታውሳለሁ አባባ ኬዳሞ በልጅነት ካስተማሩኝ አስተማሪዎች ማረሳቸው አንዱ እሳቸው ናቸውና እኔና አንድ ወንድሜ ስንመካከር ልጆች ነን እንግዲህ 17 ዓመት ምናምን እንሆናለን። አንዳንድ ጥያቄዎች በቃ እንነጋገር ነበር። ከ10ቱ ትእዛዛት 9ኙን ብንፈጽም አይበቃም ወይ ተባባልን። ከልባችን ነው። 9 ከ10 ካገኘን እናልፋለን አይነት መንፈስ ነው። አባባ ኬዳሞ ግን ሲያስተምሩ ምን አሉ? አንድ ጊዜ ሰንሰለቶች ሁሉ ሰንሰለት አንዱ ባንዱ እስቲ መስኮቷ ልክፈታትና ለማለት የፈለኩት ልክ እንደዚህ ነው አይደል? አንዱ ባንዱ ተያይዞ ነው ሰንሰለት የሚሆነው እና በሰንሰለት ከአንዱ ወንዝ ዳር ወደ አንዱ ወንዝ ዳር ተዘርግቶ ሰንሰለት ሊያሻግር ይችላል። ተይዞም ወይም ደግሞ ይዘንም ልንሻገር እንችላለን። ነገር ግን አሉ አባባ ኬዳሞ ከሰንሰለቶቹ አንዷ ብትወልቅ ሰንሰለቱ እንዳለ ኮላፕስ ያደርጋል። ስለዚህ ትእዛዛቶቹ በሙሉ መፈጸም አለባቸው። ከ10ቱ ትእዛዛት አንድ ቢጎድል በሁሉ እንደወደቅን ነው አሉ። ያኔ ለኔና ለወንድሜ ጥሩ መልስ ሆነልን። ገባን ነገሩና በቃ አለ አይደለ? ለምሳሌ አትስረቅ ካለ ሌላውን ሁሉ ፈጽመን ስርቆት ውስጥ ብንገባ ወደቅን ማለት ነው። በሙሉ ሰውነታችን ሁሉ ወይም ደግሞ ረከሰ ማለት ነው። እግዚአብሔርን አሳዘን ነው ማለት ነው። እና እዚህ ላይ ታዲያ የሚለን ሰውነታችንን ሕያውና ቅዱስ መስዋዕት አድርገን እንድናቀርብ ነው የሚጠይቀን። ሁለንተናችንን የማይገዛና ለጌታ ያልሆነ ነገር እስከማይኖር ድረስ ሁለንተናችንን እንድናስገዛ ነው የሚጠይቀን። እንግዲህ በዚህ ላይ የተለያዩ ነገሮችን ሐዋርያው ጳውሎስ ሲጠይቅ እናያለን። በተለይ ሃምብል ሆነን እንድንመላለስ ጠይቀናል። ራሳችንን እየመረመርን እንድንመላለስ እንደገናም ደግሞ ህብረት እንዳለንም ይነግረናል። እያንዳንዳችን አስፈላጊዎች ነን እና ይህንንም ሊያስረዳን ሲሞክር የሰውነትን ክፍል ያነሳል። ልክ የተለያዩ የሰውነት ፓርቶች በሰውነታችን እንዳሉና እያንዳንዳቸውን ጠቃሚ እንደሆኑ እንደዚሁ በቤተ ክርስቲያን ውስጥ ያለን ሁሉ ጠቃሚዎች ነን። የተለያየ ስጦታ ሊኖረን ይችላል። እነዛ ስጦታዎች ሁሉ ያስፈልጋሉ። በሰውነታችን ክፍል ውስጥ አያስፈልግም የምንለው ነገር አለ? ሁሉ ነገር አስፈላጊ ነው። ይሄኛው ከዚህኛው ይበልጣል የምንለው ነገር አለ? የለም። ሁሉም አስፈላጊዎች ናቸው። የሚበላለጥ ነገር የለም። እንደዚሁም በእግዚአብሔር ቤት ውስጥ በምንኖርበት ጊዜ የአንዱ ሰው ስጦታ ከሌላው ስጦታ ይበልጣል ማለት አንችልም። ምክንያቱም ስጦታዎች ሁሉ የማን ናቸው? የእግዚአብሔር ናቸው፣ ከእግዚአብሔር ናቸው እና በአደራ ነው የተሰጠው። ዘማሪ ቢሆን መረዋ ድምፅ ቢኖረው እንደገናም ደግሞ የፈውስ አገልግሎት ያለው በቃ በጸለየ ቁጥር ፈውስ የሚታይበት አገልግሎት እንደገናም ደግሞ የልሳናትን የመተርጎም ስጦታ ያለው 9 የጸጋ ስጦታዎች እንደተገለጡት እነዛ ሁሉ በተለያዩ ሰዎች ሕይወት ውስጥ ቢገለጡ የጸጋውና የመንፈሱ ባለቤት ጌታ ነው፣ መንፈስ ቅዱስ ራሱ ነው። ስለዚህ ማንም ክሬዲት መውሰድ የለበትም። አሁን ትልቁ ችግር ምንድነው? አንዳንድ ጊዜ እግዚአብሔር ሲጠቀምብን እና የተለየ ነገር ሲያደርግብን ሳናስተውለው ልንታበይ እንችላለን እና ያ ደግሞ በጣም አስቸጋሪ ነገር ነው እና የተነሳንበትን አሁን ስለ ቦዲ ተናገርን አይደለ? በቃ ሰውነታችሁን ያውና ቅዱስ መስዋዕት አድርጋችሁ አቅርቡ ሲል እስቲ አስቡት። አዘ ባዲ ኦፍ ክራይስት ቤተክርስቲያናችንን አስቡ። ስለ አንድ ሰው ብቻ አይደለም እየተናገረ ያለው። ሰውነታችንን፣ እኛነታችንን፣ ቤተክርስቲያናችንን፣ ህብረታችንን
አያችሁ ሰውነታችን ዩኒፋይድ በሆነ መልኩ እና በተቀደሰ መልኩ እግዚአብሔርን ሊያከብር ይገባል። እና ከሰውነታችን ውስጥ አያስፈልግም የምንለው ነገር የለም። አፍንጫ ሲመታ አይን ያለቅሳል የሚባል አባባል አለ። የተያዙ ነገሮች ናቸው ማለት ነው። እና ጸጉር አለ። ጸጉር የራሱ አገልግሎት አለው። በጣም ትንሽ የምትመስለው ጥፍር የራሷ የሆነ አገልግሎት አላት። አንዳንድ ጊዜ ሰውነታችን ሲያሳክከን ወይ ሲለን ጥፍር ትልቅ ሚና ትጫወታለች። እና ያለ ምክንያት በሰውነታችን ላይ ያለ ስራ የተቀመጠ ብልት የለም። ሁሉ ለስራ ነው የተፈጠረው። አንድ ኦርቶዶክስ ጓደኛ አለኝ እና በጣም መልካም ወንድም ነውና አንዳንዴ አንዳንድ ነገር ሲናገር አንዳንድ ተረትና ምሳሌዎችን ያነሳልና እከክን የሰጠ አምላክ ጥፍርን አይነሳም ገብቷቸዋል። እና በተለይ ከኢዮብ ጋር እያይዘው ነው ይህንን ነገር ያነሳው። ኢዮብ በእንደዛ በገል እስኪፍቅ ድረስ በደረሰበት ጊዜ አስቡት። እና ምንድነው ለማለት የፈለገው ለችግሮቻችን ሁሉ መፍትሄ ይሰጣል እግዚአብሔር። እና ቢያሳክከን የምናክበት ጥፍር ይሰጠናል ወይ እንዲህ ብንሆን እንደዚህ የምናደርግበት ሰውነታችን ተባብሮ በሚሰራበት ጊዜ እኛም ጤናማ ሆነን መመላለስ እንችላለን። እንግዲህ በዚህም ይሁን በዛ ሐዋርያው ጳውሎስ ይህንን የሰውነትን አለ አይደለም ምሳሌ ሲያቀርብልን ልክ ሰውነት ተባብሮ እንደሚሰራ በቤተ ክርስቲያን ያለን ወንድሞችና እህቶች ተባብረን መስራት አለብን። ተከባብረን መስራት አለብን። ተያይዘን መስራት አለብን። አንዱ ካንዱ አይበልጥም፣ አንዱ ካንዱ አያንስም። ሁላችን የእግዚአብሔር ልጆች ነን፣ የእግዚአብሔር ስጦታዎች ነን። እና ክብር ሁሉ ለእግዚአብሔር ይሁንና እንዲህ አይነቱን ሐሳብ ነው እያስተላለፈ ያለው እያሳየን ያለው ሐዋርያ ጳውሎስ። እና በተለይ ቃሉ ላይ እስቲ ናቲ አንብብልን እንደገና ከ1 እስከ 4 ያለውን አንብብልን ናቲ ካወጣው። ሚውት ነው ሮሜ 12 ከ1 እስከ 14 እንግዲህ ወንድሞች ወይ ከ1 እስከ 4 እሺ አንብበው። ደስ ይለኛል። አንድ ጊዜ ቤተሰብ ህብረት ውስጥ ስንማማር ቃል የአንተ መጽሐፍ ቅዱስ እንደሚለው አይደለም እኔ አለች እና በጣም ያብራራል። እንግዲህ ወንድሞች ሆይ እግዚአብሔርን ደስ የሚያሰኝ ሕያው እና የተቀደሰ መስዋዕት አድርጋችሁ ሁለንተናችሁን እንድታቀርቡ በመሐሪው በእግዚአብሔር ስም እለምናችኋለሁ። ይህም ማቅረብ የሚገባችሁ ቅንነት ያለው እውነተኛ የእግዚአብሔር አገልግሎት ነው። መልካሙንና ደስ የሚያሰኘውን ፍጹም የሆነውን የእግዚአብሔር ፍቃድ ማወቅ እንድትችሉ አእምሯችሁን በማደስ ሕይወታችሁን ይለውጥ እንጂ ይህን ዓለም አትምሰሉ።